እሺ ስሜ አሊ ሰይድ አሊ ይባላል። በቅድሚያ እናንተ ስለመጣችሁና ስላያችሁን ያለውን ሁኔታ ስለተረዳችሁና ስላያችሁን እናመሰግናለን። እናንተን በቀደም እኛ አሊ ሰይድ አሊ ይባላለሁ የ019 አብቾ አርሶ አደር ነዋሪ ነኝ። መልካም እንደው ምርጫ እንዴት ነው? እንዴት አገኛችሁ? ስንት ሰዓት መጡ እዚህ ጣቢያ? እኛ ምርጫ ከትናንትና ጀምሮ ያው 24ን በጉጉት ስንጠብቃት የነበረች ቀን ዛሬ። ስለዚህ እቺ ቀን ዛሬ ሰኞ የምንመርጥባትን ፓርቲ አከለ ይሻለናል የምንለውን ፓርቲ ለመምረጥ የበጓንበት ቀን ናት። ስለዚህ ለሊት 11 ሰዓት ተነስተን ሽር ጉድ በማለት ልክ ኮረጆ 12 ሰዓት ተከፈተ። 12 ሰዓት ድምጻችንን ለመስጠት የምንፈልገውን ፓርቲ ለመምረጥ ብለናል። መልካም እንደው ምን መስፈርት አስቀምጠው ነበር ሰው ለሚመርጡት ፓርቲ? እኛ ለሚመርጠን ፓርቲ ወደፊት ለህዝባችን ጥሩ ነገር እንዲሰራና ይሄንን በተለየ የኑሮ ውድነት የተለያየ ነገሮች አሉ እነሱን ጫና እንዲቀንስ ያለውን ነገር ፓርቲው ሀገራችን በሁሉና አንድነቷ እንዲጠበቅ በብሔር ብሔረሰብ የተበታተነ ሳይሆን በአንድነቷ በብልጽግና በተለያየ ነገር በቃ የሆነች ሳትሆን በአንድነቷ እንድትጠበቅ የሆነ መንግስት እንዲያደርግ እንፈልጋለን። ይሄንን ያረጋል ብለው ያሉትን ነው የመረጡት? ይሄንን ያረጋል ያለውን ፓርቲ መርጠናል። ምን ስሜት ተሰማው እንደው መርጠው ሲወጡ? ስሜትን ይሄን ያህል እኔ እንጃ መቼም ልጅ ስትወልድ ጥሩ ነገር እንደሚሰማ ስሜት ሁሉ ደስታ አንድ ሀገርህ አዲስ እንደተወለደች ስሜት ነው። አሁን ይሄ ነገር ምርጫ ማለት አዲስ የተወለደ ልጅ አባት እንደሚሰማው እናት እንደሚሰማው ይሄም አዲስ 5 አመት ቆይቶ የሚመጣ ምርጫ አዲስን ሀገር ማቆየትና አዲስን ሀገር እንደመምረጥ መንግስትን የፈለገውን ፓርቲ መርጦ እንደሚመራው ማን እንደሚመራው ወክሎ መምረጥ ትልቅ ነገር ነው ነው። ደስተኛ ነው። በጣም ደስተኛ ነኝ። በጣም ስሜን አብቾ ፋጥማ ሰይድ መሐመድ ነኝ። 019 አብቾ ነኝ። መልካም እንደው ምርጫ እንዴት መረጡ? ምርጫው ላይ በደስታ በፍርሃነት በጉጉት ነው የጠበቅነው። እኛ ደግሞ ለሴቶች በጣም ለእናቶች በጣም እንዲያስተባብረን ያልነውን የወደድነውን መርጠናል። በዛም ላይ ደግሞ በብዙ ነገር ለወደፊቱ ለልማትም ለሴቶችም እግዚአብሔርም ትብብርም ያደርግልናል ሐሳቡ አለን ማለት ነው። ተስፋ አለን። በተረፈ እዚህ ጋር እንግዲህ ያው ተደስተን መርጠናል። በስራው ላይ እያሳተፍን ነው። እኔ ቡድን ነኝ፣ አሳታፊ ነኝ። በሴቶችም በወንዱም አስተባባሪ ነኝ ማለት ነው። እና እንደ ምርጫ ስትመርጡ የመረጣችሁት አካልን ምን መስፈርት አስቀምጣችኋል ስትመርጡ? እኛ እንግዲህ ያው ይሆነናል ይጠቅመናል ለሴትም ለወንድም ለልጅም ይሆነናል ያለውን በደስታ በጉጉት መርጠናል። አዎ እና በተረፈ ደግሞ እንግዲህ ያለው ነገር እኔ አላውቅም። ስሜ ምናታ ብትባላለኝ የሰርቢያብቾ 019 ነዋሪ ነኝ። እንዴት ነው ምርጫ እንዴት አገኘሽው? ምርጫ ጥሩ ነው። ባለማንም ግፊት በሰላም በደስታ የምንፈልገውን በእጅናል ያለው መንግስታችንን በህዝብ የተመረጠ መንግስት ማግኘት በጣም ጥሩ ነገር ነው። መርጫለሁ። በእጀኛል ያልኩትን ነገር መርጫለሁ። ባለማንም ግፊት በደስታ መርጫለሁ። እንደ ይበጀኛል ስትይ ምን የሚያረግ ነው? ከሀገራችን ሰላምን ዋና ሙሉ መግባት ሰላም እኮ ጤና ለልጆቻችን ለህዝባችን ለኛ ራሱ ወጥተን መግባት እኮ በሰላም የተመረጠ መንግስት ማግኘት በጣም ጥሩ ነገር ነው። በደስታ መጥቼ መርጫለሁ። 12 ሰዓት የመጣሁ ተመጣጣ እንደው ዲሞክራሲያዊነቱ ማንም ግፊት ሳያረግ ማንም ግፊት ነው በራሳችን ነው ይበጀኛል ያልነው መረጃን ይበጀኛል ያልኩትን ድረስ መጥቻለሁ። በጣም አመሰግናለሁ። እሺ ርቆያ እንድሪስ ይባላል። መኖሪያው አራቦ 021 ነው። እንደው ስንተኛ ወርሽ ነው? ነፍሰ ጡር ነሽ? አይችልም 9ኛ ወሬ ነው። 9 ወሬ ነው። ዛሬ ደግሞ አጋጣሚ ክትትልም ነበረኝ። ያው በቃ በደስታ ነው ምርጫውንም የመረኩት። በጣም ደስ ይላል። እኔ ምርጫው በጣም አስተስተኛል በእኔ በኩል። እንዴት ነው የወረፋ ያያዛቸው ቅድሚያ መስጠታቸው? ቅድሚያ እድል ሰጥተውኝ ከቤት ጀምሮ ራሱ እዚህ እስከምደርስ ቅድሚያ እድል እየሰጡኝ ነው የመጣሁት ከቤቴ ድረስ። በጣም አሪፍ ነበር። እንደው ምርጫ ሲሆን እንደው የመረጥሽው አካል እንደው ለሴቶች ለእናቶች ምን ቢያደርግ ብለሽ ምን ያደርጋል ብለሽ ነው የመዘንሽው? እኔ አብዛኛው ለሴት በቃ በጣም እኩልነትም ስለሰጠን ደስ ይላል ብዬ ነው በዚህ ቢቀጥልበት ነው የምለው እንጂ ጎደሏል ብዬ የምለው ነገር የለኝም በራሴ።
እና በጣም ደስ ይላል። ሁሉም ተሳትፎ ላይ የምንደበለቅበትን እኩልነትን ሰጥቶናል። ደስ ይላል። በዚሁ ይቀጥል ነው የምለው። በጣም አመሰግናለሁ። እኔ እስኪ አባቴ። እሺ እንድሪስ አወል እባላለሁ። እንድሪስ አወል ቡሽራ እባላለሁ። የት ቀበሌ? 019 አብቹ የሚባል ቀበሌ ማለት ነው። መልካም። እንደው ምርጫ እንዴት አገኙት? ስንት ሰዓት ተሰለፉ? ምርጫ ያው እኛ ማታ ማነው ጠዋት 12 ሰዓት ሻርብ ላይ ያው በቀጥታ ትክክለኛ ምርጫ ቦርዶቹም ምናምን አሰናድቶ ጨረስ። ምርጫ በ12 ሰዓት ጀመረናል ማለት ነው። ልክ 12 ሰዓት። ምርጫው ሰላማዊ ነው ወይ? እንዴት ነው ወረፋው? ሂደቱስ እንዴት ነው? ጣልቃ ተገብቶባችኋል ወይ? ምንም ጣልቃ ያተገባብን ነገር አንዲትም ነገር የለም። ምርጫው ሰላማዊ፣ በቀጥታ ትክክለኛ ፍትሃዊ፣ እንደገና ደግሞ ሰልፍም እንደ መገፋፋት መተጓጎር የለም። ለበሽተኞች ቅድሚያ እንሰጣለን። እሳቸውን ቅድሚያ እንትን እያሉ እየመረጡ በቀጥታ ትክክለኛ በዛው በሰልፉ መሰረት ያው አሁን ድረስ አለ ማለት ነው። በጣም አመሰግናለሁ። እሺ እኔም አመሰግናለሁ። ስሜ ፋጦማ ያሲን ይባላል። ከሳርገንዳ ጎጥ ነው የመጣሁት። አመሰግናለሁ። ዛሬ ምርጫ እንዴት ነበር? ምርጫ በጣም አሪፍ ነው፣ ፍትሃዊ ነው፣ ሰላም ነው። ምንም ሳንጨናነቅ ምንም ሳንፈራ የምንፈልገውን መርጠን ወደ ቤታችን እየተመለስን ነው። ወረፋ ብቻ ትንሽ አስቸግሮን ነበር፣ አሁን ደረሰ። በሌላ በኩል ችግር የለም። ስንት ሰዓት ተነስተሽ ነው ወረፋ የሆነው? ጧት 1 ሰዓት ነበርና የመጣ ነው፣ ግን አሁን ደረሰ ወረፋ። በጣም ወረፋ አለው። መልካም። እንደው የምንፈልገውን መርጠናል ብለሻልና ምን የሚያደርግ ነው የምፈልጉት ብላችሁ የሚያሰብሽው? ሰላምን ወደፊት በደንብ የሚያሰፍን ልጆቻችን በሰላም እንዲማሩልን፣ ሴቶችን በደንብ አደራጅቶ አገራችን ሰላም ሆኖ እንድንኖር ነው የምንፈልገው። ስለዚህ ያንን የሚያደርግልን መርጠናል። እንዴት ነበር 24ን ስጠብቂ? 24 በጣም በጉጉት ነበር። በቴሌቪዥንም በስልክም ተከታተለ የነበረው። እንኳን ለዚህ ቀን አበቃን፣ እንኳን ለዚህ አደረሰን። አሁንም እንኳን በሰላም ተጠናቀቀልን። በጣም ደስ ይላል። አመሰግናለሁ። ሰላም። እኔ ስሜ መዲና አህመድ ይባላል። የመጣሁት ከሳርገንዳ ጎጥ ነው። አመሰግናለሁ መዲናዬ። ምርጫ እንዴት አገኘሽ? ምርጫ ሰላማዊና ትክክል የሆነ የፈለግነውን የመረጥንበት አካባቢውም ሁካታ ሁሉ ነገር ሰላም ነው፣ ሰላማዊ ነው። ነገ ይለውጠኛል ያልኩትን አካል መርጫለሁ። እንደው ነገ ይለውጠኛል ስቲ ምን ያደርግልኛል ነው? እንደ ሴትነት የሴቶች መብት በአሁን ሰዓት እየተከበረልን ነው። ወደፊትም ደግሞ በጥሩ በቃ በምንፈልገው የሚያደራጀን ልጆቻችንን ለትምህርት ቤትም ለሁሉም ነገር የሚያስተካክልልን ነገር ይሆንልናል የምንለው መርጠናል። በፍላጎት በቃ ሰላማዊ በሆነ ነገር ተመችቶ ነው የመረጥነው። ስንት ሰዓት ተነስተሽ ተሰለፍሽ? እንደው እኔ ጠዋት ተነስቼ ነበር፣ በጣም ወረፋ ስለነበረ ግን አሁን ነው የደረሰኝ። ሱብሂ ነው የመጣሁት፣ አሁን ነው የደረሰኝ ወረፋ። እንደው ይቺን ቀን ተጠብቂያት ነበር? አዎ በጣም በጉጉት ነበር መቆጣጣት 24ን በጥብቅ በቃ እና ዱዓም እያረኩ ነበር ሰላማዊ እንዲሆን። ከዛ አኳያ ተመችቶኝ ይሄው መርጫለሁ። አመሰግናለሁ። በጣም አመሰግናለሁ።